የአፋብን ምስረታ ተከትለው የቴዎድሮስ እዝ ፋኖች ኦፕሬሽን ፈጽመዋል። ዝርዝር ግንባር መረጃም ይዘናል። የተወዳጁ አርቲስት ነጻነት ወርቅነህ ስርዓተ ቀብር በቅድስት ሥላሴ ካቴድራል መፈጸሙ ተገልጿል። አንድ ከፍተኛ ጀኔራል በቁጥጥር ስር እንደዋሉ ታውቋል። ጀኔራሉ ለኤርትራ መንግስትም ተላልፈው ሊሰጡ እንደሆነ እየተነገረ ነው። እናሰማችኋለን። ፕሬዚዳንት ትራምፕ በአባይ ወንዝ ላይ ያቀረቡትን የድርድር ሀሳብ ግብጽና ሱዳን መቀበላቸውን ገልጸዋል። ብልጽግና የተፋሰሱ ሀገራት ካልሆኑት ከነ ኤምሬት እኩል ግልባጭ ለምን ተላከላ? ዝርዝሩን በዘገባችን አካተነዋል። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የአፋብን ምስረታን ተከትለው የቴዎድሮስ እዝ ፋኖች በደብረ ማርቆስ ከተማ ልዩ ኦፕሬሽን መፈጸማቸው ተገለጸ። በትናንትናው ዕለት የአማራን ትግል ከፍ ያደረገ የብልጽግናን መንደር ጭንቀት ውስጥ የከተተ አዲስ ብስራት ከፋኖች መንደር ተሰምቷል። ይህ የምስራች ከመላው አማራ አልፎ አብዛኛው ኢትዮጵያዊ የሚናፍቀው የአንድነት ዜና ነው። አማራ ፋኖ ብሔራዊ ንቅናቄ አፋብን በአማራ ልጆች ውይይትና ምክክር እውን ሆኗል። አሁን ላይ በአማራ ምድር ያለው አንድ የፋኖ አደረጃጀት አንድ የትግል ድርጅት ነው። ከዚያ ውጭ ያለው ግን ሽፍታና የብልጽግናን ተልዕኮ የተቀበለ ዘራፊ ቡድን ብቻ ነው። የአፋብሃ ወደ አንድነት መምጣትም የአማራን ትግል ከውስጥ ሆነው ለመበታተንና ለማዳከም ሲሰሩ የነበሩትን ሁሉ አስደንግጧቸው ቀድመው ወደ ላኪያቸው ብልጽግና አምርተዋል። እናም አፋብን አርበኛ ዘመነ ካሴን ሊቀመንበሩ አድርገው አርበኛ መከታው ማሞን ተቀዳሚ ምክትል ሊቀመንበር፣ አርበኛ ሀብቴ ወልዴን ምክትል ሊቀመንበር ለወታደራዊ፣ አርበኛ ሄኖክ አዲሴን ምክትል ሊቀመንበር ለፖለቲካዊ ጉዳዮች አድርጎ መርጧል። ይህን የአንድነት ብስራት ተከትለው በአገር ውስጥም ከሀገር ውጭም ያለው አማራ ደስታውን ሲገልጽ ታይቷል። በተለይም ደግሞ በባህር ዳር ቀበሌ 14 ከፍተኛ የሆነ የደስታ ርችት ሲተኮስ አምሽቷል። በያውደ ግንባሩ ያሉ ፋኖችም ትናንትናና ዛሬ ደስታቸውን ሲገልጹ ታይተዋል። የአማራ ፋኖ አንድነት በተበሰረ ማግስትም በዛሬው ዕለት ጥር 10 2018 ዓ.ም በአማራ ፋኖ አንድነት ብስራት ማግስት የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ እዝ 105ኛ ኮር 66ኛ ክፍለ ጦር አንደኛ ሻለቃ በጠላት ላይ በወሰዳቸው የደፈጣ እርምጃ ከጃሂማላ ወደ ጃዊ ፈንድቃ ከተማ ሲገባ የነበረን ኃይል ከሌሊቱ 11 ሰዓት አካባቢ በርካታ ጠላትን መደምሰስ ችሏል። በተመሳሳይ ዜና 206ኛ ኮር አንድነቱን ምክንያት በማድረግ ከሌሊቱ 6 ሰዓት ጀምሮ በደብረ ማርቆስ ከተማ በመሸገው የአገዛዙ ኃይል ላይ ከፍተኛ ጥቃት ፈጽመዋል። በትናንትናው ዕለት ይፋ የተደረገው የአፋብን ብስራት ምክንያት በማድረግ ደስታቸውን የብልጽግናን ጦር በመደምሰስ አንድነቱን በድል የጀመሩት 206ኛ ኮር 14ኛ ክፍለ ጦር ሌሊቱን ደብረ ማርቆስ ከተማ በመግባት የአገዛዙን ጦር በተኛበት አፈር አልብሰውታል። ከሌሊቱ 6 ሰዓት ጀምሮ በከተማዋ በመዘዋወር ጠላትን ሲያድኑ የነበሩት የኮሮ አዳኝ ቡድን በአራተኛ ፖሊስ ጣቢያ የቦምብ ጥቃት በማድረስ በርካታ ፖሊሶች ተገድለዋል። በአዲሱ ዩኒቨርሲቲና ውሃጋኑ አካባቢ ተነጥፎ የነበረው የአገዛዙ ሰራዊት ባልጠበቀው ሰዓት በደረሰበት ጉዳት ብሬን ተኳሹን ጨምሮ በርካታ የሰራዊት አባላት መገደላቸው ታውቋል። የተወዳጁ አርቲስት ነጻነት ወርቅነህ ስርዓተ ቀብር ተፈጸመ። የተወዳጁ አርቲስት ነጻነት ወርቅነህ ስርዓተ ቀብር ዛሬ በቅድስት ሥላሴ ካቴድራል ተፈጽሟል። ከስርዓተ ቀብሩ አስቀድሞ በተካሄደው የአስክሬን ሽኝት ስነ ስርዓት ላይ የአርቲስቱ ወዳጆች፣ የስራ ባልደረቦች፣ የሙያ አጋሮችና አድናቂዎች የአበባ ጉንጉን አስቀምጠዋል። አርቲስት ነጻነት በነበረው ጥልቅ የጥበብ ፍቅር ከ16 ዓመቱ ጀምሮ በርካታ የሬዲዮ ድራማዎች፣ ፊልሞችና ቲያትሮች ደራሲና አዘጋጅ ሆኖ ሰርቷል። ነጻነት የጤና እክል ገጥሞት በሀገር ውስጥና በውጭ ሕክምና ሲረዳ ቆይቶ ጥር 8 2018 ዓ.ም በ44 ዓመቱ በድንገት ከዚህ ዓለም በሞት መለየቱ ይታወቃል። አርቲስቱ ለተቸገሩ ሰዎች ደራሽ፣ የተረሱትን አስታዋሽ፣ ደግና የዋ ሰው እንደነበር የሚያውቁት ይመሰክራሉ። በጥበብ ስራዎቹ ተወዳጅ የሆነው አርቲስት ነጻነት ባለትዳርና የ3 ልጆች አባት ነበር። የቀብር ስርዓቱ ላይ ባለቤቱና ልጆቹ ከአሜሪካ መጥተው ተገኝተዋል። የቀብር ስነ ስርዓቱንም በኢቢኤስ ቴሌቪዥን የቀጥታ ስርጭት ተላልፏል። የትግራይ ጸጥታ ቢሮ ጀነራል ጉዑሽ ገብረ የተባሉትን የታጣቂ ቡድን መሪ ማሰሩ ተሰማ። ጀነራል ጉዑሽ ገብረ የተባሉት የትግራይ ኃይሎች መሪ በክልሉ የጸጥታ ኃይሎች መታሰራቸው እየተገለጸ ይገኛል። ጀነራሉን ያሰሯቸው የህወሓት ሰዎች ናቸው፣ ለኤርትራም አሳልፈው ሊሰጧቸው ነው ሲሉም የነጌታቸው ረዳ ቡድን አክቲቪስቶች በስፋት እያሰራጩ ሲሆን ጀነራሉ የታሰሩት ወደ አብይ አህመድ እና ወደ ነጌታቸው ረዳ ሊኮበልሉ ነው በሚል መሆኑ ተሰምቷል። በዛሬው ዕለትም የክልሉ ሰላምና ጸጥታ ቢሮ መግለጫ ያወጣ ሲሆን በመግለጫው ማንኛውም የጸጥታ ኃይል ከህግ በላይ አይደለም ሲል አስታውቋል። ከህግና ከሰራዊቱ መመሪያ ውጪ በሚሆን ግለሰቦች የሚሆን ቡድኖች ላይ እርምጃ ሊወሰድ እንደሚችል ገልጿል። አንዳንድ ሲል የገለጻቸው የታጣቂ ቡድን መሪዎችም ከህግና ከስርዓት ውጪ ምንም አይመጣም በሚል ከሚያደርጉት እንቅስቃሴ እንዲታቀቡ ሲል አስጠንቅቋል። ነገር ግን የጀነራል ጉዑሽን መታሰር በሚመለከት በይፋ ያለው ነገር የለም። በትግራይ ዙሪያ የሚሰሩ መገናኛ ብዙሃን ግን እኚህ ጀነራል መታሰራቸውን በስፋት እየገለጹ ይገኛሉ። አብይ አህመድ ህወሓት ኤርትራና ፋኖ በጋራ ሊወጉኝ
ነው የሚል ፕሮፓጋንዳ በአንድ በኩል ሲነዛ፣ በሌላ በኩል ደግሞ በትግራይ ያሉ የፖለቲካና የወታደራዊ አመራሮች ለመክፈል ከፍተኛ ጥረት እያደረገ ነው። ግብጽና ሱዳን በአባይ ግድብ ዙሪያ የትራምፕን የድርድር ጥያቄ መቀበላቸውን አስታወቁ። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ከአሜሪካ ፕሬዝዳንት የተላከላቸው ደብዳቤ እንደደረሳቸው ገልጸው ፕሬዝዳንቱ በቀጠናውና በዓለም አቀፍ ደረጃ ሰላምና መረጋጋት እንዲፈጠር እያደረጉ ላለው ጠቃሚ ጥረት አድናቆታቸውን ገልጸዋል። እንዲሁም ግብጽ በክልሉ ውስጥ ሰላምና ደህንነት እንዲፈጠር እያደረገች ላለው ሚና የሰጡትንም እውቅና አድንቀው አልሲሲ ፕሬዝዳንት ትራምፕ የአባይ ወንዝ ለግብጽ ያለውን ጠቀሜታ ከግምት ውስጥ በማስገባት ለሰጡት ትኩረት አመሰግናለሁ፣ ምክንያቱም የአባይ ወንዝ የግብጽን ሕዝብ ሕይወት የሚወክል ነው ብለዋል። ጨምረውም ግብጽ ከሁሉም የአባይ ተፋሰስ ሀገራት ጋር በዓለም አቀፍ ሕግ መሰረት ለመነጋገርና ለመተባበር ቁርጠኛ መሆኗን ገልጸው ይህም የሁሉንም ሀገራት ፍላጎት ባሟላ መልኩ መሆን እንዳለበት አሳስበዋል። የግብጽ አቋም በዚህ ላይ የተመረኮዘ መሆኑን ያስታወቁት አልሲሲ ይህንን የሚያንጸባርቅ መልእክት ከፕሬዝዳንት ትራምፕ ማግኘታቸው አመስግነዋል። በመሆኑም ከዚህ ጉዳይ ላይ ከፕሬዝዳንት ትራምፕ ጋር ለመስራት ፈቃደኛ መሆናቸውን ገልጸዋል። የሱዳን ሉዓላዊ ሽግግር ምክር ቤት ሊቀመንበር የሆኑት ሌተናል ጀነራል አብዱል ፈታህ አልቡርሃን በበኩላቸው ባስተላለፉት መልእክት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአባይ ወንዝ ዙሪያ የተፈጠረውን ውዝግብ ለመሸምገል ያቀረቡትን ተነሳሽነት በደስታ እንቀበላለን ብለዋል።